በደማችን እንዲጠመቁ እመቤት አምጣቸው። እሷን ንገሯት። እንበሉ ሰው ሊገደል አይፈልግም። ሰው ሊገደል አይፈልግም። ሰው አይገደልም። እኔን እንመን። እዚህ የመጣችሁ ሰዎች ደግሞ አደራችሁ የሰው ንብረት አያስፈልግም። እኔ ሰው ንብረት እንዳለ የተሰጠኝ ፈተና አችሉትም። ምናችን ነው የተሰጠን? ከዚህ እንዳስተባብርና እንድናገር የተሰጠኝ ፈተና ከበድ ያለ ነውና አደራችሁን የምነግራችሁን ስሙ። ይህን ተሰጠኛል። እኔ በዛሬ ጀምሬ አስተባባሪ ነኝ። አስተባባሪዎችን አዳምጡን እና ሀይልን በሉ። ሌላ አስተባባሪያችን ነኝ። ምታስጨንቁ ሰዎች ደግሞ ምታስጨንቁ ሰዎች አጋንንት እናንተ ላይ ሆኖ የታመሙትን አካል እንዳያስገድላችሁ ተጠንቀቁ። አትንኳቸው። ስነ ስርዓት ያዙ። እነሱን ማክበራቸው አንድ ጊዜ አሁን የተገለጸ ነገር ስላለ ልንገራቸው። አንድ እሱ ከያላችሁበት አጋንንት በኢየሱስ ክርስቶስ ዝም እንድትል አውግዣለሁ። አጋንንት በያለበት አንድ ጊዜ በያለበት ዝም እንድትል ተወግዘሃል በመስቀለ ክርስቶስ። ሌሎቻችሁ ዩኒቨርስቲ አንዴ ልናገር እስኪ አንድ የምናገርና እግዚአብሔርን የሌላቸው አመስግኑት። ከእኛ ከአንደበታችንና ከሕሊናችን በላይ የሆነ ነገር እየታየ ነው። አሁን በዚህ ሰዓት ከሕሊናችን በላይ የሆነ ነገር እየታየ ስለሆነ ሁላችንም ጸጥ እንበል እስኪ። ከዚህ ሰዓት ነው የቆየሁት አይደል? አሁን ወጥቼ ነበር። ከዚህ አንዲት ደካማ መራመድ፣ መንቀሳቀስ፣ መቀመጥ የማትችል በመስቀል አሽቼ ስል እግሯ ትንሽ ተፈቶላት ወጥቼ ወደ ሌላ ስራ ልሄድ ነበር። ከዛ በኋላ እዛ አካባቢ የቆየ አንድ ሰው መጥቶ ጠራኝ። አይታችኛል። በዚህ ወጥቼ አልፌ እዛ ደርሼ ስመጣ አይታችኋል። ስለዚህ በርቀት እዛ ላይ የቆሙ ሰዎች ምንድን ነው ያዩት? እዚህ ላይ በቀስተ ደመና ዙሪያውን ተከቦ አይተዋል። አሁን እዛችሁ ማየት ትችላላችሁ። እዛ ላይ ያሉት ሰዎችን እናጠይቃቸው። እዛ ዛፍ ይህም ከሚባለው ዛፍ እዛ ላይ ከቀስተ ደመናው ቀጥሎ በዚህ በኩልና በዚህ በኩል እጆችን ያሳዩ ሁለት መላእክት ተቀምጠዋል። አሁንም አሉ። እኔም ብቻ አይቻቸዋለሁ። ስለዚህ አሁን ራቅ እያላችሁ ማየት ትችላላችሁ። በጣም የሚደንቅ ነው። ከዚህ ላይ እየቀረባችሁ ግን እባካችሁ እኛ ከዚህ ሆነን ሳናየው በርቀቱ ነው ድንቅ ነገር እየታየ ነው። ስለዚህ እባካችሁ እና እግዚአብሔር ከዚህ አልተለየብንም፣ ከእኛ ጋር ነው። ስለዚህ እያላችሁ እግዚአብሔር ያመስግኑት እስኪ። አጋንንት እንኳን በኢየሱስ ክርስቶስ ዝም ይበል፣ የመላእክት ዝም ይበል ስንለው ተመልከቱ። ዝም ብሎ መልእክቱ እንዴት እንዳደመጠ አይገርም? ይህ የሆነው በማን ነው? እግዚአብሔር መካከላቸው ስላለ ነው።
ተነግሮ የማይሰማ አለ። በመስቀለ ክርስቶስ የተወገዘ ግን የማይሰማ ለዚህ እግዚአብሔር ዋጋ ይሰጠዋል። ስለዚህ አሁን የተባለው ቃል እውነት መሆኑን እና እዚህ አካባቢ እየተመለከታችሁ ማየት ትችላላችሁ። እኔም እዚህ ላይ ለመልቀቅ በካሜራ ሞክሬ ነበረ። ስልኬ ካሜራው ስራ አላወጣልኝ ነው። ስለዚህ አሁንም እግዚአብሔር እየተገለጠ ነው። ህዱና እይት በእውነት እግዚአብሔር አምላካቸው ክብር ምስጋና ይግባው። ማየት የምትፈልጉ እዛ ቀይ ጥላ ይታያችኋል። እዛ ቀይ ጥላ አካባቢ ልቦናችሁ ስንስት አድርጋችሁ ህሊናችሁ ሲሰበሰብ ይታያችኋል። ይህን አካባቢ ልቀቁት እባካችሁ። ሳናውቀው እየተቀሰፍን ነው። ጎበዝ ዛፉን አንንቀሉ። የምታዩት ይህ ወንድማችሁ እግሬን መቆም አልቻልኩም ነበረ አላቆመ ብሎ አሁን ግን ምልክት ስለሰጠኝ ለክብር መግለጫ ለአሁኑ 500 ብር ጠቅላላ ሰተኞች ደግሞ 1000 ብር ለክብር መግለጫ ይዤ እመጣለሁ እያለ ነው። ታምርኖች አያዙልኝ። ለታምር እግዚአብሔርን አመስግኑ። የእስካሁኑ ብቻ ሳይሆን ገና ብዙ ታምራት ይታያሉ። አሁን እግዚአብሔርን ብዙ ነገር አይተናል። ስለዚህ እኛ ራሳችን እየተገፋፈርን ወደዚህ እየቀረብን አካባቢውን እየተፈጠርን እባካችሁ እዚህ አካባቢ ተሻበሉ፣ ራቅ በሉ። ይህ መንገድ ነው፣ አትቅረቡ። አንዲት እናት አሁን 50 ብር ትያለው ነይቱ ግርማ ሳይታለሽ ለተርቦ 500 ብር አመጣለሁና እዚህ ዘዴ ይይዛሉ።
ምን መካት አይችልም። ልጆች መካት አይችልም። ምን ያደርጋለሁ? ይሰውረን ወረዳው አንዲት እናት አባት ወራረቱ ያለም ዜጋ እሩሩቱ ወራሰብናት ማለት ነው። ምረት አንዳንዴ አሁን የደስታ መገለጫ ሁለት መቶ ብር አመጣለሁ ብላለችና እኔ ምላችሁ እመቤቴን አመስግናት።